መንፈሳዊ ህይወት ማለት ምን ማለት ነው? አባቶቻችን በዚህ ቃል ምን አደረጉበት? ምንስ ተጠቀሙበት? መንፈሳዊ ህይወትስ እንዴት ይገልጹታል? በእርግጥም በአባቱ አቅፍ የዋለችው ህፃን እንደሚባለው አባቶቻችን እንዲሁ አስተማሩበት። ሰላም እንደምን አላችሁ ውድ ተመልካቾቻችን። ዛሬ እንግዲህ መንፈሳዊ ህይወት በተሰኘ ፕሮግራማችን አዲስ ሀሳቦችን ሰብሰብ አድርገን ይዘንላችሁ መጥተናል። ታዲያ በዚህ ቃል በጣም ብዙ ነገሮችን እንማማርበታለን፣ ብዙ ነገሮች እናያለን፣ ህይወታችንን እንፈትሽበታለን ማለት ነው። ወደ ቃሉ ከመሄዳችን በፊት ግን ያው እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ከፕሮፋይሉ አጠገብ ሰብስክራይብ የሚል አለ፣ እሱን በተን ጫን አድርጉ። ሌሎቻችሁ ደግሞ እንዲሁ ሼር፣ ላይክ፣ ኮመንት ማድረጋችሁን አይረሳ። ለጓደኞቻችሁ ለወዳጅ ዘመዶቻችሁ ላኩላቸው። ይህ ቪዲዮ በእርግጥም መንፈሳዊ ህይወቱ በጣም ለማበርታት ወይ ለማበረታታት የምትፈልግ አንዲት ሴት አንድ ወንድ ካለ ይህ ነገር በጣም ይጠቅማቸዋል። ወደ ቃሉ መሄዳችን እንቀጥላለን። እንግዲህ በዘመናችንና በህይወታችን አንድ ሊደረግ የሚገባው ነገር አለ። እንደ ክርስቲያን ወይም ደግሞ እንደ አንድ ኦርቶዶክሳዊ በጣም አሳሳቢ የሆነ ጉዳይ፣ በተለይ ብዙ ወጣቶች አሁን ላይ ያላቸው ከእግዚአብሔር ጋር ያለ ግንኙነት በጣም እየተቋረጠ ይገኛል። ታዲያ ለዛሬ ይህን ነገር የመረጥንላችሁ በእርግጥም ወደ እግዚአብሔር ምናልባት ትንሽ ከረዳችሁ ወደ ህይወቱ ለመመለስ፣ ወደ ቅዱስ ቁርባን፣ ወደ ቅዳሴው ለመመለስ የተወሰነ አስተዋጽኦ ለማድረግ ያክል ይህን ቪዲዮ ሰራላችኋለሁ ማለት ነው። ወደ ቃሉ እንሂድ። መንፈሳዊ ህይወት ማለት ምን ማለት ነው? ወደ ዴፊኒሽኑ እና ወደ ትርጉሙ ከመሄድ በፊት የሁለት ቃላት ጥምረት መሆኑን ላሳያችሁ ፈልጋለሁ። መንፈስ የሚልና ህይወት የሚል በውስጡ የያዘ ነው። እንግዲህ መንፈሳዊ የሚለውን ከመጽሐፍ ቅዱሳዊ አጠራር ጋር ተያይዞ አንዳንድ ቦታዎች መጽሐፍ ቅዱስ ህይወት ብሎ ጠርቶት ያውቃል። ስለዚህ መንፈስ የሚለው በራሱ ህይወት ተብሎ የሚተረጎም ቃል ነው። ነገር ግን ከዚህ ዴፊኒሽን ጋር መንፈሳዊ ህይወት ማለት ምን ማለት ነው የሚለውን አብሬ እገልጽላችኋለሁ ማለት ነው። መንፈሳዊ ህይወት ማለት እንግዲህ ቀለል ባለ አማርኛ፣ ግልጽ በሆነ አማርኛ ስንገልጸው በየቀኑ በየሰዓቱና በየደቂቃው ያለ ከእግዚአብሔር ጋር ሊኖረን የሚገባ ግንኙነት ማለት ነው። አንድ ኦርቶዶክሳዊ ወይም አንድ ኦርቶዶክሳዊት ወጣት በየቀኑና በየሰዓቱ የምታሰባቸው ሀሳቦች፣ የምትሰራቸው ስራዎች፣ እያንዳንዱ ነገር እግዚአብሔር ከማሰብ ጋር ከመሆኑ አንጻር ያለን ነገር የምንጎበኝበት የኑሮ ህይወት ነው ማለት ነው። የአንዱ የኑሮ ዘይቤያችን ነው። ታዲያ ስለዚህ ቃል በጣም ብዙ አባቶቻችን ተናግረዋል። ምን ብለው ተርጉመውታል የሚለውን ነገር የተወሰኑ ሀሳቦች ልንገራችሁ። መንፈስ ቅዱስ መሪነት መኖር ማለት ነው። መንፈሳዊ ህይወት ሲባል የመጀመሪያ ትርጉሙ በመንፈስ ቅዱስ መሪነት መኖር ማለት ነው። መንፈሳዊ ህይወት ማለት የገዛ ፈቃዳችን ትተን ለእግዚአብሔር መንፈስ መገዛት ማለት ነው። ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር 1 ጀምሮ እንደሚናገረው በመንፈስ ተመላለሱ የስጋ ምኞት ከቶ አትፈጽሙ እንዳለው እኛ በመንፈስ የምንመላለስ ክርስቲያኖች እንደመሆናችን መጠን የስጋ ምኞትን አብዝተን አጥብቀን እንጠላለን ማለት ነው። ታዲያ እነዚህ የስጋ ምኞቶች የተባሉ ምንድናቸው? ምንድነው? በእርግጥስ መማራችን፣ ዘመናዊ የሆኑ ነገሮችን ማወቃችን፣ ንግድ ቤት መሰማራታችን፣ እንዲሁም የተለያዩ ነገሮች መስራታችን የስጋ ስራ ያስብላል ወይ የሚለውን ነገር ቅዱስ ጳውሎስ በገላትያ ምዕራፍ 5 ቁጥር 19 ላይ የተናገረው አንድ ቃል አለ። የስጋ ስራም የተገለጠ ነው፣ ይህም አመንዝራን፣ ትችትን፣ መጥፎነትን፣ ቂም በቀልን ብሎ ገልጿልና ያንን በሰፊው ማንበት ይገባል ማለት ነው። ከስጋ ስራ ለመለየት ምን መደረግ አለበት ካላችሁ የመንፈሳዊ ህይወታችሁን በደንብ ማበርታት ነው። ሁለተኛ ትርጉሙ ደግሞ አዲስ ፍጥረት መሆን ማለት ነው። ይህ ሲባል ደግሞ ልክ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እንደዚህ የሚል ቃል አለ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆነዋል ይላል ቅዱስ ጳውሎስ ማለት ነው። አዲስ ፍጥረት መሆን ማለት ከዚህ በፊት የነበረን መጥፎ ባህሪ፣ መጥፎ ማንነት፣ ሱስ፣ መቀኝነት፣ ተንኮላችን፣ አጠቃላይ የስጋ ስራችን፣ ዝሙት፣ ሁሉ ነገር ትተን ወደ ንስሐ ስንመጣ፣ ወደ እግዚአብሔር ስንቀርብ፣ ወደ ቅዱስ ቤተክርስቲያን ቀርበን ቅዱስ ስጋውና ቅዱስ ቁርባን ስንቀበል እንደ አጠቃላይ አዲስ ፍጥረት ሆነን ማለት ነው። ልክ የተወለደ ህፃን፣ ንጹህ ህፃን፣ ኃጢአት የሌለበት እንደሚባለው ሁሉ ንጹህ እንሆናለን። በስጋ የነበሩብን ነገሮች ሁሉ እንሽራቸውና ታጥበን አዲስ የእግዚአብሔር ልጆች እንሆናለን እና ለዛ አዲስ ፍጥረት መሆን ማለት ነው። ሌላኛው ትርጉም ደግሞ ከእግዚአብሔር ጋር መጣበቅ ማለት ነው። ወይም ደግሞ ከእግዚአብሔር ጋር ያለን ግንኙነት ሞር የተቀራረበ ማድረግ መቻል ማለት ነው። ኢየሱስ ክርስቶስ እውነተኛ መንፈሳዊ ህይወት ከእርሱ ጋር በመገናኘት የሚገኝ መሆን በወይን ግንድና በቅርንጫፍ መስሎ አስተምሯል። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ክርስቶስ እንደተናገረው አነ ውእቱ ጉንደ ወይን ወአንትሙሰ አይጹቂሁ፣ እኔ የወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ ይላል። ታዲያ ቅርንጫፍ ከግንዱ እንደማይለይ ሁሉ ክርስቲያኖችም
ከግንዳቸው ከክርስቶስ ኢየሱስ ወይም ከእግዚአብሔር ጋር ያላቸውን ግንኙነት የጠበቀ የቀረበ እንዲሆን ያደርጋል ማለት ነው። ሶስተኛ ትርጉሙ ከእግዚአብሔር ጋር መጣበቅ ማለት ነው። አራተኛውና ዋነኛው ትርጉም ደግሞ አእምሮን ማደስና ለእግዚአብሔር መስጠት ማለት ነው። መንፈሳዊነት በቤተክርስቲያን መገኘት ብቻ ሳይሆን ሙሉ ማንነትህን፣ ሐሳብህን፣ ተግባርህን ለእግዚአብሔር በቅድስና ማቅረብ ማለት ነው። ማንነታችን ለእግዚአብሔር ልንሰጠው የሚገባው ትልቁ ነገር ትልቁ ስጦታ ብዬ ማስበው እኔ በህይወቴ በዘመኔ ማንነትን አሳልፎ ለእግዚአብሔር መስጠት ነው። አእምሯችን ሁሉም ነገር ለእግዚአብሔር አሳልፎ መስጠት፣ ሐሳባችን የምናስበው ከእግዚአብሔር አንፃር ማድረግ፣ ልባችን ቀና ማድረግ፣ ሁሉ ነገር አሳልፎ መስጠት ነው። ምንተ ትብልዎ ለዘአምላክ እምኀበ ይረከብክዎ በፍኖት እንዘ ይሃውር ከመ አንትሙ። እግዚአብሔር በመንገድና በየጎዳናዎቹ ሲመላለስ ብታገኙት ምን ትሰጡት ነበረ? በህይወታችሁስ ምን ታበረክቱለት ነበረ? ለወዳጅ ዘመዶቻችሁ የምትሰጧቸው በጣም ውድ የሆኑ ወርቅ፣ አልማዝ፣ ዳይመንድ እንዲሁም የተለያዩ ነገሮችን ልትሰጡ ትችላላችሁ። እግዚአብሔርን ብታገኙት ምን ትሰጡታላችሁ? ምንስ ጎሎበት ለሱ ምን ታበረክቱለታላችሁ? ለፍቅር መገለጫ እኔ ልሰጠው የማስበው በጣም ንጹህ የሆነውን ልቤ ልሰጠው እወዳለሁ ማለት ነው። ማንነቴን አሳልፌ ለእግዚአብሔር ሰጠዋለሁ ይላሉ ቅዱሳን አባቶችና ከዚህ ጋር ተያይዞ አራተኛው ዴፊኒሽን የሚሆነው አእምሮን ማደስና ለእግዚአብሔር መስጠት የሚለውን ቃል ይይዛል ማለት ነው። እንግዲህ ከመንፈሳዊነት ጋር ተያይዞ በጣም ብዙዎች ስለ መንፈሳዊ ህይወት ያስተማሩ በጣም ብዙ የሚገራርሙ አባቶች አሉ። ከነሱ ውስጥ የተወሰኑት እንግዲህ እናያለን ማለት ነው። መንፈሳዊ ህይወት የሚያሳዩ ፍሬዎች ጋር ተያይዞ እንግዲህ አንድ ሰው መንፈሳዊ ህይወት አለው የሚባለው በንግግሩ ብቻ ሳይሆን በህይወቱ በሚታይ ለውጥ ነው። እነዚህም የመንፈስ ፍሬ ይባላሉ። የመንፈስ ፍሬ ተብለው ከተገለጹት በገላትያ ምዕራፍ 5 ቁጥር 22 እስከ 23 ላይ የተገለጹ በጣም የሚገራርሙ ቃላቶች አሉ። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት እነዚህን የመሳሰሉ ቃላቶች የመንፈሳዊ ህይወት ፍሬዎች ናቸው ማለት ነው። እንግዲህ በጣም እነዚህ ቃላት ትኩረት ማድረግ ሊኖርብን ይችላል ማለት ነው። ስለ መንፈሳዊ ህይወት አባቶቻችን ካስተማሩት ውስጥ ደግሞ የተወሰኑት ላሳያችሁ። ታዋቂ ቤተክርስቲያን አባቶች እና መንፈሳዊ መምህራን ስለ መንፈሳዊ ህይወት ጥልቅና አስተማሪ የሆኑ ትርጓሜዎች ሰጥተዋል። የእነሱ ትምህርቶች በዋናነት የሚያተኩረው በውስጥ ማንነት መታደስ ላይ ነው ማለት ነው። እንግዲህ ከነዚህ ውስጥ እንግዲህ የመጀመሪያውና ዋነኛው ቅዱስ አትናቴዎስ ነው። ቅዱስ አትናቴዎስ በጣም በሚገራርሙ ትምህርቶቹ የምናውቀው እንግዲህ ቅዱስ አባት ነው። ቅዱስ አትናቴዎስ ስለ መንፈሳዊ ህይወት ምን አለ? ከእግዚአብሔር ጋር መዋሃድ አድርጎ ይገልጸዋል። አንድና አንድ ከእግዚአብሔር ጋር መዋሃድ አድርጎ ይገልጸዋል ቅዱስ አትናቴዎስ መንፈሳዊ ህይወትን ማለት ነው። እርሱ አለ ኢየሱስ አምላክ ያደርገን ዘንድ የመለኮት ባህሪ ተካፋይ ያደርገን ዘንድ ሰው ሆነ ይላል ማለት ነው። ለእርሱ መንፈሳዊ ህይወት ማለት ሰብአዊ ባህሪያችን በእግዚአብሔር ጸጋ እየተጠበቀ ወደ ቅድስና ማደግ ነው። ቅዱስ አትናቴዎስ እንግዲህ እንደዚህ ብሎ ነው መንፈሳዊ ህይወት የገለጸው፣ ከእግዚአብሔር ጋር መዋሃድ አንድ መሆን ማለት ነው። ሌላኛው ደግሞ በአስተምህሮቱ በጣም የምንወደውና የምናከብረው ቅዱስ ዮሐንስ አፈወርቅ ነው። ቅዱስ ዮሐንስ አፈወርቅ ደግሞ ስለዚህ ጉዳይ ምን አለ የሚለውን እንገራችሁ። ይህ መምህር መንፈሳዊነትን ከተግባር ጋር ያያይዛል። ለእርሱ መንፈሳዊነት በቤተ ክርስቲያን ውስጥ ብቻ የሚቀር ሳይሆን በገበያም፣ በቤትም፣ በስራ ቦታም የሚታይ ህይወት ነው። አሁን ላይ በጣም እያስቸገረን ያለው አንድ ትልቅ ነገር ነበረ። እሱ ደግሞ ክርስቲያኖች ወደ ቤተክርስቲያን ሲሄዱ ነጠላ ይለብሳሉ፣ ያማረ ነገር ያደርጋሉ፣ አለባበሳቸው፣ ማንነታቸው፣ ሁሉ ነገር ያስተካክላሉ። ከዛ ቤተክርስቲያን ይሄዳሉ፣ መልካም ነው። ሄደው አስቀድሰው ይመለሳሉ። ልክ ቤት ውስጥ ገብተው ነጠላቸውን ሲያወልቁ እኩል አብሮ ያንን መልካም የሆነ ስነ ምግባራቸው፣ ያንን መልካም የሆነ አለባበሳቸው፣ ሁሉ ነገር አብሮ ይወልቃል ከነጠላው ጋር አብሮ ታጥፎ ቁም ሳጥን ውስጥ ይገባልና ይህ ነገር እንደዛ አይደለም። መንፈሳዊ ህይወት ማለት በቤተክርስቲያን የምታሳየው መልካም ማንነትህን በገበያም፣ በአደባባይም፣ በትምህርት ቦታም፣ በሁሉም ቦታ ማሳየት መቻል ነው። ምንም እንኳን የተጋነነ ባይሆንም ለመልካምነትህ መልካም አድርጎ በየመንገዶች የምታገኛቸውን ነገር ሁሉ በመልካምነት ለበጎነት ነው ብለህ ማለፍ መቻል ማለት ነው። ታዲያ ቅዱስ ዮሐንስ አፈወርቅ በጣም በብዙ ድርሳናቶቹ ስለዚህ ስለ መንፈሳዊነት ገልጿል ማለት ነው። በነገራችን ላይ ቅዱስ ዮሐንስ አፈወርቅ በጣም በቤተክርስቲያናችን የምናደንቀው ለመንፈሳዊ ህይወት መጀመሪያም በጣም የሚመከር መጽሐፍቶች አሉት። ከነዚህም ውስጥ እንግዲህ በጣም በእንግሊዝኛ የምታነቡ ሰዎች የእንግሊዝኛዎችን አንብቡ። ካልሆነ ደግሞ እግዚአብሔር ይመስገን አሁን ወደ አማርኛ በጣም በብዛት በሰፊ እየተተረጎሙ ይገኛሉ። ከነዚህ ውስጥ ገብረ እግዚአብሔር ኪዴ የተረጎሟቸው በጣም ደስ የሚሉ መጽሐፍቶች አሉ። እንደ ትንሿ ቤተክርስቲያን፣ በእንተ ድንግልና እንደዚህ የመሳሰሉ መጽሐፍቶች አንብቡ እላለሁ። ቀጣይ እንሄዳለን። መንፈሳዊ ሰው ማለት በምድር ላይ እየኖረ እንደ ሰማይ መላእክት የሚያስብና የሚኖር ማለት ነው። which means ከዝሙት ከምናምን ከመጥፎ ነገሮች የራቀ እንደማለት ነው። ጸሎትና ትሕትና ለመንፈሳዊ ህይወት እንደ እስትንፋስ አስፈላጊ መሆናቸውን ያስተምራል ማለት ነው።
ሌላኛው ቅዱስ ይስሐቅ ሶርያዊ ነው ወይም ደግሞ አይዛክ ዘሲሪያን ተብሎ የሚጠራው በጣም ቅዱስ የሆነው አባት ነው። ቅዱስ ይስሐቅ መንፈሳዊ ህይወትን እንዲህ ብሎ ይገልጸዋል። የልብ ስፋት ይለዋል። የልብ ስፋት መንፈሳዊ ህይወት ማለት ለፍጥረት ሁሉ የሚራራ ልብ መያዝ ማለት ነው። እንግዲህ አባቶቻችን በተለይ ወደ ገጠር አካባቢ ያደጉት በጣም የሚገራርሙ የሚገልጹባቸው አንዳንድ ቃላቶች አሉ። ከነዚህ ውስጥ እንግዲህ መንፈሳዊ ህይወት ማለት ጋር ተያይዞ የሚገርም አንድ ቃል አለ። የሀገሬ ሰው ይላሉ። የሀገሬ ሰው እንኳን ያሳደገው ልጅ እንኳን በጎረቤት ቀጥቶ መክሮ ያሳደገው ልጅ ላይ ቀርቶ ያሳደገው ያረሰው በሬ አርዶ ለመብላት የማይጨክን ፍጥረት ነው ይባላል እና ርህራሄን የተሞላበት ህይወት መንፈሳዊ ህይወት ነው። በእርግጥም ክርስቶስ በወንጌል ሲያስተምር በጣም ብዙ ትምህርቶቹ በመንፈሳዊ ህይወትነት ላይ በጣም ያተኮሩ ነበሩ። በጣም ለብዙ ህሙማን፣ በጣም ለብዙ ሰዎች የራራ መልካም አምላክ እንደመሆኑ መጠን አንድ ክርስቲያንም ልክ ክርስቶስ እንደሚያደርገው ሁሉ በመንፈሳዊነት፣ በመልካምነት፣ በሁሉ ነገር የራራ ርህሩህ መሆን መቻል አለበት። ስለዚህ ቅዱስ ይስሐቅ እንደዚህ ብሎ ይናገራል ማለት ነው። ሌሎችም እንግዲህ ስለዚህ ቃል የሚናገሩ ከመሞት ጋር አያይዞ የሚገልጹ አሉ ነው። ለመጥፎ ሀሳቦች፣ ለመጥፎ ነገሮች ራስን ምውት አድርጎ እንደማቅረብ ወይም የሞተ አድርጎ እንደማቅረብ ይገለጻል ማለት ነው። ታዲያ እነዚህ መምህራን በአንድ ቃል የሚስማሙበት አንድ የሚገርም ነገር አለ። ፍልሚያ ነው ብለው ይገልጻሉ። ፍልሚያ መንፈሳዊ ህይወት ዝም ብሎ የሚገኝ ሳይሆን ከራስ ስሜትና ከዓለም ፈተና ጋር የሚደረግ ትግል ነው ብለው አባቶቻችን ገልጸውታል። ኃይለኛ የሆነ ፍልሚያ ለዛውም ፈተናችሁ ከስጋና ከደም አይደለም ከጥልቁ ጋር ነው እንዳለው ቅዱስ ጳውሎስ። ፍልሚያው በጣም የበረታ የሚያደርገው ሌላ የሚታገለን ኃይል ስላለ ከእርሱ ጋር ለመታገል በጣም ዝግጁ መሆን ያስፈልጋል ማለት ነው። ሌላኛው ጉዳይ ደግሞ ሊታሰብበት የሚገባው ሂደት ነው። በአንድ ጊዜ ዝል ብላችሁ ወይም በአንድ ጊዜ ምር ብላችሁ የምትጀምሩት ህይወት አይደለም። መንፈሳዊ ህይወት በየጥቂቱ በየትንሹ በበህቅ ልህቀ ከመህፃናት ሀሊበ ተሰሰየ እያለ እንደሚያመሰግነው ሁሉ ክርስቶስን እንደ ህፃናት በየትንሹ እንዳደገው መንፈሳዊ ህይወትም ልክ እንደ ህፃንነት ነው። እንደ ህፃንነት እድገት በጣም በትንሹ ቀስ እያለን እያነበብን፣ ቀስ እያለን መዝሙር እየሰማን፣ ቀስ እያለን ስብከት እያዳመጥን፣ ቀስ እያለን ወደ ቤተክርስቲያን እየተጠጋን የምናድግበት ህይወት እንደመሆኑ መጠን በጣም ረዥም የሆነ ሂደት ያለው ነገር ነው ማለት ነው። እንደዚህ ሂደት ነው ብለው ገልጸውታል። ሌላኛው ፍቅር ነው። ያለ ፍቅር የሚደረግ ማንኛውም መንፈስ እንቅስቃሴ፣ ጾም፣ ስግደት ዋጋ እንደሌለው ያስተምራሉ። እንግዲህ ቅዱሳን አባቶች በዚህ ቃል ቅዱስ ጳውሎስ እንዲያውም በአንድ የሚገርም ቃል አለው። እኔ የሰማይ መላእክትን የሚመስል ዝማሬ ብዘምር፣ የሰማይ አዕዋፋትን የሚናገሩትን ድምፅ ብሰማ፣ ሁሉም ነገር ቢሟላልኝ ፍቅር ከሌለኝ ከንቱ ነኝ ብሎ እንደተናገረው ፍቅር ከሌለው አንድ መንፈሳዊ ህይወት ያለው ሰው በጣም ከንቱ ነው ማለት ነው። መንፈሳዊ ህይወት ሲጀመር ያለ ፍቅር ሊሆን የሚችል ነገር አይደለም። በወንጌል እንደተነገረው እንግዲህ ጠላቶቻችሁን ውደዱ ተብለን የተገለጸውና መንፈሳዊ ህይወት ላይ ፍቅር በጣም ዋነኛ ነገር ነው። ታዲያም ለዚህ ነው አባቶቻችን ትኩረት አድርገው ስለ ፍቅር የተናገሩት ማለት ነው። ዋናውና ዓላማው ታዲያ መንፈሳዊ ህይወታችን ይህን ሁሉ በማድረጋችን እንደዚህ ነገሮችን ካየን በኋላ ዓላማውና ግቡ ምንድነው? በመንፈሳዊ ህይወት መኖራችን፣ መጾማችን፣ መጸለያችን፣ ማንበባችን እነዚህ ነገሮች ሁሉ ተሰብስበው ምን አይነት ነገር ይፈጥሩልናል በህይወታችን የሚለውን ነገር ልንገራችሁ። በዋናነት 3 ነገሮችን ልንገራችሁ። ከነዚህ ጋር ተያይዞ እንግዲህ በዋናነት አንደኛው ትልቁና ዋነኛው ነገር በአባት እቅፍ መዋል መቻል ማለት ነው። በአባት እቅፍ ሲባል ምን ማለት መሰላችሁ? ልክ አንዲት ህፃን በአደባባይ ሲሄዱ ከአባቷ ጋር በጣም ብዙ ህዝብ የተሰበሰበበት አደባባይ ጋር ትደርሳለች ማለት ነው። ምናልባትም ጠራራ ፀሐይ ስለነበረ ልጅቷ በጣም ኮንፊውዝድ የሆነች ትመስላለች እና የአባቷን እቅፍ ይዛ የአባቷን እጅ ይዛ ላለመልቀቅ በጣም ትታገላለች። የሆነበት ምክንያት ልጅቷ አንድ ነገር ታውቃለች። በዚያ ሁሉ የተሰበሰበ ህዝብ መካከል ከአባቷ አንዴም እንኳን ካመለጠች ወይም ከአባቷ እጅ አንዴም እንኳን ከተለያየች በእርግጥም አባቷ ድጋሚ እንደማታገኘው ታውቃለች። ብታገኘውም እንኳን ብዙ ዋጋ ከፍላ ፀሐዩ አቃጥሏት የህዝብ ርግጫ የሁሉ ነገር ችላ ሁሉ ነገር አሳልፋ ነው አባቷን ማግኘት የምትችለው። ለአንደኛውና ለመጨረሻውም ላታገኘው ትችላለች። ታዲያ ይህች ህፃን ትልቁ ምኞቷ ከአባቷ እቅፍ ላለመውጣት መሞከር ነው። ትልቁ ትግሏ ሌላ ነገር አይደለም። የሰዎቹ ትኩረት አይደለም የሚስባት፣ የሰዎቹ ጩኸት፣ የሰዎቹ ድምቂያ፣ ጭፈራው ሁሉ ነገር አይደለም የሚያሳስባት። እሷ የሚያሳስባት ከአባቷ እቅፍ ላለመውጣት የምታደርገው ትልቁ ጥረቷ ነው ማለት ነው። ልክ አንድ ክርስቲያን ከክርስቶስ እቅፍ ላለመውጣት የሚያደርገው ህፃኗ ከአባቷ እቅፍ ላለመውጣት እንደምታደርገው አይነት ተደርጎ ይታሰባል ማለት ነው። አንድ ክርስቲያን ከክርስቶስ እጅ ከኢየሱስ ክርስቶስ እቅፍ ከወጣ አንድ ጊዜ
ምናልባትም ድጋሚ ወደ ክርስቶስ፣ ድጋሚ ወደዛ አምላክ፣ ድጋሚ ወደዛ ርኅሩህ ጌታ ላይመለስ ይችላል። ያ ነገር በጣም አስቸጋሪ ስለሚያደርገው በውስጥ በመሃል የሰው የፀሐዩ ምናምኑ ልጅቷ እንደሚያስቸግራት ሁሉ በጣም የስጋ ስራዎች ሁሉ ተፈታታኝ ስለሚያደርጉብን በጣም የሰይጣን ፈተናው በጣም ስለሚበዛብን ወደ እግዚአብሔር ላንመለስ እንችላለን። ከናንድያውን በዛው አንቀላፍተን ልንቀርም ስለምንችል ያ ትልቁ ችግራችን ይሆናል። ታዲያ መንፈሳዊ ህይወታችን ማበርታቱ ከዚህ እንዳንወጣ ህፃኗ ከአባቷ እቅፍ እንዳትወጣ የሚያደርጋት ትልቁ ነገር እንደነበረ ሁሉ መንፈሳዊ ህይወታችን እንዳንወጣ ነው የሚያደርገን። ወደ አባታችን ቤት ለመመለስ አደጋው ብዙ እንደመሆኑ መጠን መንፈሳዊ ህይወታችን ስናበረታ ከአባቱ ቤት እንኖራለን፣ ከአባታችን እቅፍ እንኖራለን። አሜን። እግዚአብሔር ሆይ በአባት እቅፍ በአንተም እቅፍ አኑረን እንላለን ማለት ነው። ሌላኛው ጉዳይ ደግሞ ክርስቶስን ወደ መምሰል ነው። ቅዱስ ጳውሎስ እንደዚህ ብሎ ያስተምራል። እኔ ክርስቶስን እንደመሰልኩ እናንተም ክርስቶስን ትመስሉ ዘንድ አጥብቄ እለምናችኋለሁ፣ አጥብቄ ማስተምራችኋለሁ ብሎ ትልቁን ነገር ይነግረናል ማለት ነው። ልክ ቅዱስ ጳውሎስ ክርስቶስን እንደመሰለ እኛም ክርስቶስን እንድመስል ቅዱስ ጳውሎስን እንድንመስል ይነገረናል በመጽሐፍ ቅዱስ ማለት ነው። ስለዚህ መንፈሳዊ ህይወታችን ማበርታታችን ክርስቶስን እንድንመስል በበጎነቱ፣ በደግነቱ፣ በርህራሄነቱ፣ በቸርነቱ በሁሉ ነገር ክርስቶስን እንድንመስልና የእሱን ጸጋ እንድንለብስ እንግዲህ ክርስቶስን የጸጋ ለብሳችኋል እንደተባለ ሁሉ የእሱን ጸጋ እንድንለብስ ይረዳናል ማለት ነው። ሶስተኛውና ዋነኛው ነገር ድህነታችንን እንፈጽምበታለን። እንግዲህ የኦርቶዶክሳውያን የድህነት ጉዳይ እንዴት ነው ካላችሁ ከጥንት አብሶ ኃጢአት የዳንንን በእያንዳንዷ ቀን በስራ ምክንያት ግን ድህነታችንን እየፈጸምን የምንሄድ ክርስቲያኖች ነን። በኋላ በትንሣኤ ዘጉባኤ ደግሞ ከአንድያውን ድህነታችን አረጋግጠን በቀኝ እንቆማለን ማለት ነው። ታዲያ የመንፈሳዊ ህይወታችን በእያንዳንዷ ቀን ሼፕ ስለሚያስይዘን፣ በእያንዳንዷ ቀን ቅርጽና ስርዓት ስለሚያስይዘን ከህጉና ከትእዛዙ ከእግዚአብሔር ቃል ላለመውጣት ስለምንሞክር በዚህ ህይወት በመጨረሻ በትንሣኤ ዘጉባኤ በእግዚአብሔር እቅፍ እንድንሆን በቀኙ እንድንቆም ኑ ሀቤ ብሩካኑ ለአቤ ትረሱ መንግስተ ሰማያት ዘድልው ለክሙ እምቅድመ ይትፈጠር ዓለም ተብሎ የተነገረልን ቃል እንድንፈጽም ያስችለናል ማለት ነው። እንግዲህ ለዛሬ ያዝንላችሁ እነዚህን ሀሳቦች ነበሩ። በቀጣይ ደግሞ እንዴት እንጀምራለን፣ ምን አይነት እንቅፋቶች ሊያጋጥሙን ይችላሉ በመንፈሳዊ ህይወት፣ እንዴትስ ነው በየጥቂቱ መጀመር የምንችለው የሚለውን ነገር አብረን የምናይ ይሆናል። ሰላማችሁ ብዝት ይበልልኝ። አብዛችሁ በርቱ። እግዚአብሔር ይስጥልኝ። አመሰግናለሁ።